السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ውድ የተከበራችሁ የረሻራፕ የዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? በያላችሁበት ሰላማችሁ ይብዛልኝ ያልኩ ያው ወደ ዛሬ መሰናዶ ይገባለሁ እና ዛሬ ማሳያችሁ ያው ሩስ ላይ እንደተመለከታችሁት ውሃ ውስጥ የገባን ሞባይል ስልክ ማስተካከያ መንገዶች ያው አንድ ሁለት አራት ጥቅሞችን እናያለን። ያው ከዚህ የተለያየ መንገድ ካለ ያው እንደተለመደው ኮሜንት ላይ አስፍሩልኝ። ያው እነሱን ደግሞ እንደዚሁ ሌላ ሰው ስለሚጠቅም እናንተ ጡት አስተያየት ሌላ ሰው በጣም ሊጠቅም ስለሚችል ያው አዲስ ነገር ወይ ደግሞ አሁን ከመናገራቸው አዲስ ነገር ካለ ያው ኮሜንት ላይ አስፍሩልኝ። ያው ሌሎች ሊጠቅም ስለሚችል ወይ ደግሞ ሌሎች ስለሚጠቅም ኮሜንት ላይ ማስፈራችሁን እንዳትረሱ። እንዲሁም ሐሳብና አስተያየት ካላችሁም እንዲሁ ኮሜንት ላይ ማስፈራችሁን እንዳትረሱ ማለት ነው። እሺ ጓደኞቼ ወደ ቪዲዮ እንሄዳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ያልኩ ረሻ ነኝ ከረሻራፕ የዩቲዩብ ቻናል። ወደ ቪዲዮ እንገባለን። ጓደኞቼ ወደ ቪዲዮ ስንሄድ ያው እንደምታውቁት ማለት ነው አንዳንድ ስልኮች ውሃን በቀላሉ ወደ ውስጣቸው ወይ ደግሞ ውሃን በቀላሉ እንዳያሳሩ ተደርጎ የተዘጋጁ ቢሆንም ከውሃው በቶሎ ካላወጣናቸው ወይ ደግሞ ስልኩ አንድ ስልክ ውሃ ውስጥ ቢገባባችሁ ከውሃው ፈጥኖ ማውጣት ውሃው በቶሎ ካላወጣ ነው ውሃው ወደ ስልኩ የውስጠኛው ክፍል ድረስ ዘልቆ ሊገባ ስለሚችል ወይ ደግሞ ስልካችን ቦርድ ውሃው ዘልቆ ስለሚገባ በጣም ብዙ ነገሮችን ሊያስከትል ይችላል። በጣም ብዙ ነገሮችን ሊያቃጥል ይችላል። በየትኛውም አጋጣሚ የሞባይል ስልክ ውስጥ ቢገባብን ፈጥነን ከውሃው ማውጣት ወይ ደግሞ ስልኩ በውሃ ውስጥ በቆየ ቁጥር ወይ ደግሞ ስልኩ በውሃ ውስጥ ከቆየ የሚደርስበት ጉዳት ወይ ደግሞ የሚደርስበት አደጋ በጣም እየከፋ ይሄዳል ማለት ነው ጓደኞቼ። ስለዚህ በመቀጠል የሚዘረዘራቸው ነገሮችን በማድረግ ወይ ደግሞ እነሱን በመተግበር ስልካችሁን እዛው ተበላሽቶ እንዳይቀር ሊረዳችሁ ይችላል ማለት ነው ጓደኞቼ። እሺ በመቀጠል የምነግራችሁ ነገሮችን ማድረጋችሁ እንደተረሱ። እሺ አንደኛ ላይ የምናገኘው ስልኩን ከውሃ ውስጥ ፈጥነን ካወጣነው በኋላ ስልኩን ፈጥኖ መዝጋት ወይ ደግሞ ስልካችንን ከውሃ ውስጥ ካወጣነው በኋላ ስልኩን ፈጥነን መዝጋት አለብን ማለት ነው። እሺ ወደ ሁለተኛው ሲኔድ ሁለተኛ ላይ የምናገኘው ከስልኩ መለየት የምንችላቸው ነገሮች ለምሳሌ ባትሪ፣ ድንጋይ፣ ሲም ካርድ፣ ሚሞሪ የመሳሰሉት እንደዚህ ስልኩ ላይ የሚካተቱ ነገሮችን ፈጥነን ከስልኩ ላይ ማውጣት ወይ ደግሞ ከስልኩ መለየት አለብን ማለት ነው ጓደኞቼ። እሺ ቀጥሎ ደግሞ የምናገኘው በሞባይል ስልኩ ወይ ደግሞ ውሃ ውስጥ በገባው ስልክ ላይ ካወጣነው በኋላ እርጥበት ሊኖር ስለሚችል አሁን ማድረግ ያለብን ጥንቃቄዎች አሁን የምጠቁማቸው ነገሮችን ካላረግናቸው ስልኩ በፍጹም ሊከፍተልን አይችልም። ቢከፍቱ እንኳን ከፍቶ እንኳን ቢሰራላችሁ ከውሃ ውስጥ ወይ ደግሞ ስልኩ ውስጥ እርጥበት ሊኖር ስለሚችል ቀስ በቀስ ስልካችሁን እያወደመው ወይ ደግሞ እያባላሸው ይሄዳል ማለት ነው። እሺ ቀጣይ ሁለት ቲፖችን ሰጣችኋለሁ። ቀጣይ የምናየው አንደኛ በደረቅና ንፋስ ሊያገኝ በሚችል ስፍራ ማስቀመጥ ወይ ደግሞ ለምሳሌ ሽፍንፍን ያልሆነበት ቦታ ማለት ነው። ለምሳሌ ደረቅ ያለበት ቦታ ላይ እና ደግሞ ንፋስ በቂ ንፋስ ያለበት ቦታ ላይ ማስቀመጥ። ሁለተኛ ከ100 እስከ 110 ዲግሪ ፋራናይት ሙቀት እንዲያገኝ በሚችል ስፍራ ማስቀመጥ። አሁን ለምሳሌ ከ100 ዲግሪ በላይ ወይ ደግሞ ከ100 እስከ 110 ዲግሪ በላይ ሙቀት ያላቸው ቦታዎች ላይ ስልኩን ማስቀመጥ ይኖርብናል ማለት ነው። እሺ ስልኩ የአፕል ምርት ከሆነ ወይ ደግሞ ስልኩ አይፎን የመሳሰሉ ምርቶች ከሆነ ስልኩ የአፕል ምርት ከሆነ እስከ 115 ዲግሪ ላይ ሙቀት ሰጥቶ እርጥበቱን ማስወገድ ይቻላል ማለት ነው። የሞባይሉ ስልክ እስከሚደርቅ ድረስ ጥቂት ቀናት ማቆየት ወይ ደግሞ አሁን ለምሳሌ እዛ ውስጥ ያለው ውሃ በቶሎ ወይ ደግሞ በቂ ንፋስና በቂ ሙቀት ላያገኝ ስለሚችል ውሃው በፍጥነት ላይደርቅ ይችላልና ትንሽ ቀናት ማቆየት ይኖርብናል ማለት ነው ጓደኞቼ። ሌላኛው መፍትሄ ደግሞ ስልኩን በሩዝ ውስጥ ማስቀመጥ ሌላኛው አማራጭ ነው ማለት ነው። ይሄ ማለት ያው ውሃ ውስጥ የወደቀው ስልክ ወይ ደግሞ ውሃ ውስጥ የገባብን ሞባይል ጥሬ ሩዝ ውስጥ በመክተት ማቆየት ይኖርብናል ማለት ጓደኞቼ። ይሄ ደግሞ በሩዝ በተፈጥሮ እርጥበትን የመሳብ ባህሪ ስላለው በስልኩ ውስጥ ያለውን እርጥበት መምጠጥ እንዲደርቅ ይረዳዋል ማለት ጓደኞቼ። ራሻም የምጠቁማችሁ ስልካችሁ ስማርትፎን ከሆነ ወይ ደግሞ ስልካችሁ ድንጋዩ ማይወጣ ሲልድ ከሆነ ማድረግ ያለባችሁ ወይ በስነ ስርዓት ፈታችሁ በጥንቃቄ ስልኩን ፈታችሁ ድንጋዩን ማላቀቅ እና የተለያዩ ነገሮችን ከስልኩ ፈታታችሁ አላቃችሁ ሙቀት እንዲያገኝ ንፋስ እንዲያገኝ ማድረግ ስላላችሁ ካልሆነ ደግሞ መፍቻዎቹ የተለያዩ ነገሮች ማድረቂያ መንገዶች ካሌላችሁ ቀጥታ ሞባይል ቤት በመውሰድ ስልኩን በማስፈታት ማስጠረግ ወይ ደግሞ እንዲደርቅ ማድረግ ትችላላችሁ ማለት ጓደኞቼ። ያው አብዛኞቹ ስልኮች በአሁኑ ሰዓት የሚመረቱ ስልኮች ድንጋያቸው ወይ ደግሞ ስልኩ ድንጋይ ሲልድ ስለሆነ መውጣት ስለማይችል ያላችሁ አማራጭ ወይ ፈታችሁ ወይ ደግሞ ሞባይል ቤት ወስዳችሁ ማስፈታት እና ማስደረቅ ይኖርባችኋል ማለት ጓደኞቼ።
ጥቆማ ይሄን ይመስላል ጓደኞቼ። ያው ከዚህ ለየት ያለ ወይ ደግሞ አሁን ከጠቀስኳቸው ለየት ያሉ መንገዶች ወይ ደግሞ ለየት ያለ ነገር ካላችሁ ኮሜንት ላይ አስፍሩልን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብትሉኝ ጓደኞቼ። ያው ይሄን ቪዲዮ የተከታተላችሁ ከሆነ ለሰጣችሁን ጊዜ በጣም አመሰግናለሁ። ይሄ ቪዲዮ ለሌሎች ይጠቅማል ብላችሁ ታስቡ ከሆነ ሼር ማድረጋችሁን እንዳትረሱ። ያው እስከምንገናኝ ሰላማችሁ ብትሉኝ ጓደኞቼ። ቻው ጓደኞቼ።